السلام عليكم ورحمة الله وبركاته. سلام. ቅድም ስለ አቂቃ አስመልክቶ የሰራሁት ቪዲዮ ላይ ኮሜንት ስር በርካታ ልጆች አንዳንድ ጥያቄዎችን ጠይቃቸዋል። የሁላችሁንም በአንድ ልመልስላችሁ። አንደኛውና የመጀመሪያው ምን የሚል ነበር? ተወልዶ የሞተ ልጅ አቂቃ ይወጣለታል ወይንስ አይወጣለትም የሚል ነው። ተወልዶ የሞተ ልጅ አቂቃ ይወጣለታል፣ ስምም ይወጣለታል፣ ጀናዛ ይታጠባል፣ ከፈን ይደረግለታል፣ ሶላት ይሰገድበታል፣ ሶላት አልጀናዛ ከሙስሊሞች መቃብር ተወስዶም ይቀበራል። ይህ ሁሉ ይገባዋል ማለት ነው፣ ይደረግለታል። ሌላኛውና ሁለተኛው ጥያቄ ምን ነበር? እናቱ ሆድ ውስጥ ሙቶ የወጣ ልጅ ይሄስ እንዴት ነው የሚል ጥያቄ አለ። ይህ ለሁለት ይከፈላል። 4 ወር ሳይሞላው በፊት ከሆነ ሆዷ ውስጥ የሞተው ይህ ሶላት አይሰገድበትም፣ ጀናዛውም አይታጠብም፣ አቂቃም አይወጣለትም። ምክንያቱም ሩህ አልተነፋበትም፣ ገና ሩህ አልተዘራበትም። ግልጽ ነው አይደለ? ከ4 ወር በኋላ ከሆነ ግን ሆዷ ውስጥ ሞቶ የወጣው በህይወት ላለው ልጅ እንደሚደረገው ሁሉ ይደረግለታል። ለምሳሌ ጀናዛው ይታጠባል፣ ከፈን ይለበሳል፣ ሶላት ይሰገድበታል፣ ከሙስሊሞች መቃብር ተወስዶ ይቀበራል፣ አቂቃ ይወጣለታል። ግልጽ ነው አይደለ? ስምም ሁሉ ይወጣለታል። ምክንያቱም ሩህ ተነፍቶበታል። የዚህ አይነቱ ልጅ የቂያማ ቀን ይቀሰቀሳል። ለምን? ሩህ ስለተነፋበት። ማንኛውም ሩህ የተነፋበት ነፍስ የቂያማ ቀን ይቀሰቀሳል። ይህ ሁሉ ይደረግለታል። የቂያማ ቀን በሚቀሰቀስ ጊዜ ለወላጆቹ ሸፋዓ ይሆናል፣ አማላጅ ይሆንላቸዋል። ወላጆች ከ4 ወር በኋላ ከሆነ ከእርግዝና ከ4 ወር በኋላ ከሆነ እንትን ያለው የሞተው ልጁ ይህን ሁሉ አድርጉለት፣ አቂቃ አውጡለት፣ ስምም አውጡለት። ይህ ሁሉ ይገባዋል። ሶላት ይሰገድበታል፣ ጀናዛው ይታጠባል። ወንድ ከሆነ 2 ይታረድለታል፣ ሴት ከሆነች 1 ማለት ነው። ይህን ይመስላል። ሌላው ነገር ደግሞ አንዳንዶቻችሁ የጠየቃችሁት ምንድነው? አቂቃ ሳይወጣላቸው 6 ዓመት 7 ዓመት 9 ዓመት እንደዚሁ ደግሞ ብዙ ዓመት ይሆናቸው የሚል አለ። ይህም እንዲሁ ባወቃችሁበት ጊዜ አቂቃ መወጣት እንዳለበት ባወቃችሁበት ጊዜ ማውጣት ትችላላችሁ። 9 ዓመቱም ቢሆን 10 ዓመቱም ቢሆን ከዚያ በላይ ትችላላችሁ። አቂቃ በጣም ተወዳጅና ጠንካራ ከሚባሉት የሱና አይነቶች ነው። ግዴታ አይደለም። የሌለው ሰው ባይወጣም ችግር የለውም። ያለው ግን ማውጣት አለበት። አባት ነው ማውጣት ያለበት። እሱ ከሌለው እናት ማውጣት ትችላለች። ከሌላቸው ዘመዶችም ማውጣት